ሄሎ ሄሎ መሲ የት ነሽ ነው? መጣናል እኮ መናፈሻ ውስጥ ነኝ። መናፈሻ ውስጥ ነን። እኔ በላይኛው በኩል ከላይ ነው? አዎ በላይኛው በኩል ነኝ። እሺ በቃ መጣን፣ ጠብቂ። ጓደኛ ማቾች ነን። የምንጋራው ታሪክና ትዝታ አለን። የምንጋራው ህልምና ግብ አለን። ከዚህ ቁጭ ብለሽ መጽሐፍሽን እየኮመኮምሽ ነው እኛን ይረሳሽ? አዎ መጽሐፉ ስቶሪው ታሪኩ ብታይ እኛ ቺሊስ ፕሮጀክት ላይ ስናሳልፋቸው የነበሩ መሳሰሉ ነገሮችን አይቼበት ተመስጬ ያነበብኩ ነበር። እዛ ነው በጣም ደስ የሚል አይዲያ ነው። እኔ ምንድሽ ይሄ ነገር እኮ ግን በቀላሉ የሚረሳ አልነበረም። ታስታውሳላችሁ ብዬ አስባለሁ። አዎ ያኔ እዚህ ላችኋል ምን አይነት ነገሮችን ስናሳልፍ እንደነበር ቺሊስ እኛ ጋር ከመምጣቱ በፊት የነበሩን ስቶሪዎች፣ ከዛ በኋላ ደግሞ እኛ ላይ ያሉትን ፕሮግረሶች በጣም ደስ የሚል ጊዜ እኮ ነበር። አሁን ላይማ በጣም ትልቅ ለውጥ አለ። አንዴ ምን መሰላችሁ እንዲህ ታስታውሱ ከሆነ ባንዲራ ምናምን የሚያወርድና የሚሰቅል ወንዶች ነበሩ ብዙ ጊዜ። ማለት ሴት ልጅ ብዙም እንደዚህ አይነት ላይ ትኩረት አሰጥበትም ነበረ እና የሆነ ሰዓት ላይ ለምን ቆይ ራሴን ጠየቁት ለምን ባንዲራ አላወርድም አልሰቅልም ብዬ ከዛ መድረክ ላይ ምናምን ወጥቼ ባንዲራ አሰቅል እና ተማሪው ሁሉ በቃ አዲስ ነገር ሆነበትና በጣም ተገረመ። እንዴት ግን አንቺ በምን ድፍረት ነው እንደዚህ የምታደርጊ ምናምን አሉ። እንዴ ለምን ምን ችግር አለ እኔ ከማን አንሳለሁ ምናምን ስላቸው በጣም ተገረሙ። እና ከዛ ወዲህ ከዛን ቀን ጀምሮ ማለት ነው በቃ ሁሉም ሴት የራሱ የሆነ እንትን ያስቀምጣል። ፍራቻ የሚባል ነገር የለም። ሲቀጥል ትምህርት ቤት ላይ አሁን ብዙ ነገሮችን እንሰራ ነበረ። የሴቶች ክበብ አለ፣ በቃ ብዙ አይነት ክበቦች አሉ እና በዛ ላይ በጣም ነበር የምንሳተፍ። የሚገርማችሁ ሞር የሚሰራው ሺሊድስ ሴቶች ላይ ትኩረት ነበረውና እሱ ሲመጣ ወደኛ ምንድነው የሆነው ትምህርት ቤት ላይ ነው ቀጥታ መጡ። ከዛ በኋላ ሴቶችን ወጣት ሴቶችን አመለመሉና ቀጥታ የሆነ ማህበር አቋቋሙ። በዛ ማህበር ውስጥ ብዙ ስራዎችን ነበር እየሰራን የነበረ። ያለ እድሜ ጋብቻ አለ፣ ቻይልድ ትራፊክ እሱ ኬዝ ነበርና ሞር ደግሞ ያለ እድሜ ጋብቻ ነው እኛ ቦታ ላይ የሚከሰተው። እኛ ጋር ደግሞ ልክ ሺሊስ መጥቶ እና እዛ ክበብ ላይ መሳተፍ የምትፈልጉ ተማሪዎች ሲባል በጣም ተማሪዎቹ ካላቸው የተሳሳተ አረዳድ የተነሳ ስራ ተጾታ ምናምን ይላሉ። በጣም ይስቁ ነበር። በጣም ነበር በቃ እዛ ክበብ ውስጥ የሚሳተፉ ተማሪዎችን ራሱ ምንድነው የምታደርጉት ስለ ስራ ተጾታ ምንድነው የምታወሩት ምናምን ይላሉ፣ ያሸፍባቸው ነበር። እና አስታውሳለሁ እኔ ያኔ ምን ማለት ነው ስራ ተጾታ ማለት እኮ ስለሁለቱም እኩል የሆነ ነገር የሚያወራ ነውና የነሱ ድርጊት አናዶኝ ነበርና እኔ ፈልጋለሁ ብዬ ተናልኩ። በእኛ ማለት የተቋቋመ ይሄ ነገር ከትምህርት ቤት ውጭ ነው እና ከትምህርት ቤት ውጭ ነው በቃ ወንዶችንም በቃ ሴቶችንም በቃ እንዳጠቃላይ ሁሉንም ነው አሰባስበን ትምህርቱን የምንሰጠው። በቃ ድራማ፣ በስነ ጽሁፍ፣ በቃ ተረት፣ ምሳሌያዊ አነጋገር በማቅረብ እሱን በቃ ትምህርቱን በሰፊው እንሰጣለን። ከዛ ውጭ ማህበረሰቡ አስተሳሰብ በጣም ትልቅ ለውጥ አለ። ይሄንን አስተሳሰብ ማቃናት ትችላላችሁ ብሎ ሰፖርት ያደርጉን የነበሩ ከትምህርት ቤት መምህሮቻችን እንደገና ክበቦች ይሰጡን የነበሩ ትሬኒንጎች ራሱ በታች ቅድም ስታነሺ የነበረው እንዴት አድርገን ነው መናገር ያለብን ይሄንን ልክ ያልሆነ ነገር ማህበረሰብ መቅረፍ የምንችለው እንዴት ነው የሚሉት ነገሮች በተለያዩ ትሬኒንጎች ይሰጡ ነበር።
አይደለ? ይሄንን ደግሞ መልሶ እንዴት ለተማሪዎቹ ለማህበረሰቡ መፍታት እንደምንችል ነገ ሴት ልጅ የሚያጋጥማት ነገሮች ብዙ ናቸው ብለው መወጣት እንዳለባት ግን እንዴት ነው መወጣት እንዳለባቸው ያሳዩን። ልክ ነሽ። በቃ አሁን ወደኛ ማህበረሰብ ወደኛ ቀበሌ ማለት ነው በጣም የተሻለ ለውጥ አለ። በቃ እኔ ራሱ በፊት አይደለም ሐሳቤን ለመናገር ቀርቶ በቃ ወደ ውጭ ለመውጣት በጣም እፈራለሁ፣ እቸገራለሁ። በጣም ብዙ እንትን ነበር። አሁን ላይ ግን በቃ ሐሳቤን በነጻነት የመናገር ራሴን በቃ ከዚህ ነገር አውጥቼ በቃ ለሌሎች ሴቶች ደግሞ በቃ ተምሳሌት ወይም በቃ ተሟጋቹኝ እንትን ብያለሁ ማለት አሁን ላይ ለውጥ አለ። በዛ ላይ ደግሞ ትሬኒንግ ሲሰጡን የነበሩት በዛው ሁሉ ውስጥ ስናገኛቸው የነበሩ ሴቶች እኛን ላይ ብዙ ኢምፓክት አላቸው ብዬ አምናለሁ። ምክንያቱም በዛን ደረጃ ሴቶች መሆን መድረስ እንደሚችሉ አሳይተውናል። እንዴት መብቃት እንዳለብን፣ ሜንቶርሺፕ፣ ሊደርሺፕ፣ እንዴት አድቮኬሲ ሌቭላችንን መጨመር እንዳለብን፣ የተለያዩ ዲያሎግ ሌቭሎች ላይ እንድንሳተፍ ድምጻችን የኛ የሆነ ሐሳብ መከበር እንደሚችል ለውጥ ማምጣት እንደሚችል አሳይተውናል። ብዙ ትሬኒንጎችን ከወሰድን በኋላ ደግሞ እኔ ራሴ ጋር ራሱ ያገኘሁት ለውጥ አለ። ኮንፊደንሴን በጣም ጨምሮልኛል። ሰው ፊት ወጥቼ እንድናገር ከዛም ደግሞ አንዳንድ እነዚህ በማህበረሰብ ውስጥ ተከልለው ምናምን የተቀመጡትን እነሱን ኢሹዎች በድፍረት በቃ መናገር እንድችል ይሄ ልክ አይደለም፣ ይሄኛው ነው ልክ፣ እንደዚህ አይደለም መሆን ያለብኝ፣ ለራሴ የሚመቸኝን አይነት ኢንቫይሮንመንት መፍጠር እንዳለብኝ፣ ራስሽ በምትፈልጊው መንገድ መከላከል እንዴት እንደምችል ብዙ ነገሮችን አስተምሩ። የሚገርመው ነገር ይሄ ፕሮጀክት ደግሞ ከሌሎች ፕሮጀክቶች ለየት ያለ ነው። ለምን ብትሉ ይሄ ፕሮጀክት የሚሰራው ምንድነው ታች ግራውንድ ድረስ ወርዶ ነው ማለት በቃ እንደሌላው ፕሮጀክት በቃ ይሁን ተብሎ እንትን የሚል ነገር አይደለም። ቀበሌ ላይ ወርዶ ነው የሚሰራው። እኛ ቀበሌ ላይ እንኳን ቀበሌ ልጫ ነው የሚባል በስቴ ወረዳ ውስጥ ያለና በቃ ምን ተሰራችሁ ካቋቋሙን በኋላ እንኳን እየመጡ ስራችን በየሰዓቱ ያዩታልኝ። ምን አይነት ለውጥ መጣ፣ እንዴት ነው የምትሰሩ፣ እንዴት ነው የምትንቀሳቀሱ፣ በቃ ሴቶች ጉዳይ ድረስ የሆነ ነገር እንኳን ሲያጋጥመን ሴቶች ጉዳይ ደውለን የሆነ ችግራችን በነጻነት መግለጽ እንችላለን። በቃ ሐሳባችን በነጻ መግለጽ እንችላለን። ከትንሽ ጀምሮ ሁሉንም ከሚያጠቃልለው ከስኩሎች፣ ከትምህርት ቤቶች፣ ከማህበረሰቡ ጀምሮ ከዛ ከመጀመር ብቻ ደግሞ ሳይሆን ያለንበትን ፕሮግረስ ይከታተሉ ነበር። ጀምሮ ነው አይደለም የሚሰጡን ፕሮጀክት አለ። ያንን እንዴት ነው እያስቀጠልነው ያልነው፣ እንዴት ነው ፕሮጀክት የሚያዘው፣ እንዴት ነው ማኔጅ ማድረግ ያለብን፣ ሪስኩ እንዴት ነው መውሰድ ያለብን፣ ሌሎችን ስናስተምር ሊመጡ የሚችሉትን ራሳችንን መጀመሪያ ቢልድ አፕ እንዴት ማድረግ እንዳለብን አስተምረውን ከዛ ለሌሎች እንዴት መስራት እንዳለብን አሳይቶናል። ፕሮግረሳችንን ይከታተሉን ነበር። ከዛ በማህበረሰብ ውስጥ ያለችዋን ያቺን አንቺ ማድረግ አትችይም፣ እዚህ ጋር መሆናችን ብቁ መሆናችን የምትለዋን ያንን አስተሳሰብ ከኛ ቀርፈው ብቁ የሆነችዋን ሴት በራሷ የምትተማመነዋን በሁለት እግሯ መቆም የምትችል ከራሷ አልፋ ለሌሎች መዘርጋት ማስተካከል መንገዷን ማቃናት የምትችለዋን ሴት መፍጠር እንድንችል አድርጎናል አይደል? አዎ ልክ እንዳልሽ ነው። ለኛ ብቻ ሳይሆን በቃ ከኛ ስር ላሉ ራሱ በቃ ጨለማ ውስጥ የሚኖሩ ሴቶችን ያለ እድሜያቸው ተድረው ተጠልፈው በቃ እንደዛ የሚኖሩ ሴቶችን ራሱ ውስጥ ድረስ ገብቶ በቃ እንትን እያለ አሁንም ድጋሜ ደግሞ በቃ የተሻለ እንትን ህብረተሰብ በቃ ፈጥሯል ብዬ ነው ማስብ። በጣም የተሻለ ለውጥ ነው። ህብረተሰቡ ጋር ያለው ነገር ለውጥ አለ በጣም እዚህ ላቻለ ያኔ እንዴ ማህበረሰቡ ጋር ለማስተማር ስንል እንዴት በጣም ይቸገር ነበር። ስለ ወር አበባ ነፃ ሆነን ማውራት እኮ አንችልም ነበር። በጣም ነበር የምንሸማቀቅ። እኔ ራሱ በፊት ማለት ነው በቃ ወር አበባ ከሆንኩኝ አይደለም በቃ ወደ ትምህርት ቤት ወደ መረቅ ቀርቶ ከቤት ራሱ ለመውጣት በጣም ነበር የምትፈራው። አሁን ላይ ግን በጣም ውስጥ ድረስ ገብቼ ለሌሎች ሴቶች ራሱ በጣም እንትን እላለሁ ማለት በቃ በጣም ያደርሽ ስትይ በቃ የመማር ክሎትሽ የጨመረ ያስተሳሰብ ነው ያመጣሽ ምናምን ነገር እንዳለበት በምን አይነት መንገድ መጠንቀቅ እንዳለባቸው አብሶ ደግሞ
ፔሪድ ላይ ስለሆኑ ብቻ ከትምህርት ቤት መቅረት ከማህበረሰቡ መገለል እንደሌለባቸው አስተምሮናል አይደል? ለሌሎችንም እናስተምርበትን መንገድ ፈጥሮልናል። አዎ በፊት ላይ እንኳን አይደለም ለራሳችን ተማጋች መሆን ቀርቶ እንኳን ለሌሎች ተማጋች መሆን ቀርቶ ለራሳችን ራሱ እንዴት መማገት እንዳለብን የሆነ ችግር ደርሶብን ያንን ችግር እንዴት መውጣት እንዳለብን እንዴት ከዛ ችግር መውጣት እንዳለብን አናውቅም ነበር። ግን አሁን ላይ እኔ ለራሴ የሆነ ችግር ደርሶብኝ ዝም አይደለም። በቃ ለምን ሆነ ለህቴ እኔ መሆን እችላለሁ። እንደገና ደግሞ ትልቁ የፈጠረልን ኢንቫይሮንመንት ሲስተርሁድ እንድንፈጥር አድርጎናል። እህትማማቾችን አንዳችን ለአንዳችን እንዴት መሆን እንዳለብን አይደለ? አዎ ማህበረሰቡ ላይ ይሄ ሴት ሲበዛ ቆመጠነዛ የሚባለው የእህትማማችነትን ስሜት የሚያዳክሙ ነገሮችን እንድንቀርፍ ይበልጥኑ አንዳችን ለአንዳችን በቃ መከታ ማይ ሲስተር ኪፐር አይደለም እንለው እኔ የእህቴ ጠባቂ ነኝ በቃ ጥቃት ሲደርስባት እኔ ያለው ልክ አይደለም ይሄ በዚህ መንገድ በህጋዊ መንገድ መሄድ እንችላለን የሚለውን በደንብ ክሎዝድ እንድንሆን አድርጎናል። በዚህ ፕሮጀክት ደግሞ በጣም ብዙ ሰዎችን ደስ የሚለው ነገር ደግሞ እሱ ነው። ብዙ ጓደኛ ማቾችን ፈጥረናል። ሲቀጥል ደግሞ ብቻችን አይደለም በነገራችን ላይ እየሰራን ያለ ነው። በቃ ታስታውሱ ከሆነ ብዙ እንትኖች አሉ የሚያግዙና እኛን ሳፖርት የሚያደርጉና ሀሳባችን የሚቀበሉና ሲቀጥል ደግሞ ክልል ድረስ ነው የምንሰራው እኛ ቀበሌ ድረስ አይደለም ወረዳ ድረስ ብቻ አይደለም ክልል ድረስ እንዴት ኮንታክት መሆን እንደምንችል ሲሪስ ፕሮጀክት ከሚተገበርበት ሀገር ጋር ካሉ ልጆች ጋር ሁሉ ያው ትልቅ ነው። በምንም ልንገናኝ አንችልም ከነሱ ጋር ከያንዳንዱ አካባቢ ወይም ደግሞ ቦታ ጋር ካሉ ልጆች ጋር እንድንተዋወቅ አድርጎናል። ሁሉ ነገር በቃ እኔ ከፍ ያለ ደስታ ይሰማኛል በዚህ በፕላን ወቅት ማለት ነው። በሽሊትስ ፕሮጀክት ግን በቃ ሴቶች አሁን ለሴቶች እንድንሆን በቃ ሴቶች ለሴቶች ተሟጋች ተደራሽ እንድንሆን በቃ ቻናልተኝነት ዝም ሳንል በቃ የተሻለ ህብረተሰብ በቃ የተሻለ አመለካከት ያለው በቃ ሴቶች በቃ ለሴቶች መብት ቋሚ የሆነ ተሟጋች እንድንሆን በጣም እድል ፈጥሮልናል። በቃ ይሄ ድርጅት ኖረም አልኖረ በቃ እኔ በሰጠኝ ድጋፍ በቃ በተደረገልኝ የትምህርት አገልግሎት በቃ መስራት ወደፊትም በቃ እፈልጋለሁ። በመጀመሪያም እኛ ያን ማህበር ስናቋቁም ቃል የገባነው ለራሳችን ቃል የገባነው ነገር አለ። ምንድነው ካላችሁኝ ይሄ ፕሮጀክት ቢወጣም ባይወጣም ቢኖርም ባይኖርም በቃ እኛ ቀጥታ ስራችን ሳናቋርጥ ለወደፊቱ እንዴት ለተጎዱ ሴቶች መድረስ እንዳለብን እንዴት መቀጠል እንዳለብን እንዴት መስራት እንዳለብንና የራሳችን የሆነ ፕላን አቅደን ነው የምንንቀሳቀሰውና በቃ እኔ ለራሴ ይሄ ፕሮጀክት ባይኖር ራሱ በቃ ለተጎዳች ሴት እህቴ ወይም ደግሞ ጉዳት ሊደርስባት ለሆነችዋ ሴት ተሟጋች ሁኜ መገኘት ነው የምፈልገው። በቃ ለሷ ድምጽ መሆን ነው የምፈልገው። ምክንያቱም ብዙ ችግር እየደረሰባቸው አውጥተው ሐሳባቸውን ማንጸባረቅ አይችሉም። ገብቶሻላ መናገር አይችሉም። ምክንያቱም ፍራቻ አለ እና እነሱን ወደ መድረክ ማምጣት